በየቀኑ ጠዋት ፀሐይ ከመውጣቷ በፊት 125 አውሮፕላኖች ከአዲስ አበባ ለመውጣት ይዘጋጃሉ። ወደ ለንደን፣ ዱባይ፣ ቤጂንግ፣ ጆሃንስበርግ፣ ዋሽንግተን እና በእያንዳንዱ በረራ ላይ ያሉ እያንዳንዱ ተሳፋሪ አንድ ነገር ይጠብቃል፣ ምግብ። ግን ማንም የማይጠየቀው ጥያቄ ይሄውና፣ ይህ ሁሉ ምግብ ከየት ነው የሚመጣው? ማን ነውስ የሚያመስለው? 500 ምግቦች አይደሉም፣ 5000 ምግቦች አይደሉም፣ ከ100,000 በላይ ምግቦች በየቀኑ። አብዛኞቹ ኢትዮጵያውያን አይተውት የማያውቁት በቀን 100,000 ምግቦች። ይህ በሳምንት 700,000 ምግቦች ይደርሳል። በወር 3 ሚሊዮን ምግቦች፣ በአመት ከ36 ሚሊዮን በላይ ምግቦች። 36 ሚሊዮን ኢትዮጵያ ውስጥ ካለ አንድ ተቋም መላው የአዲስ አበባን ህዝብ በየወሩ ለመመገብ በቂ ነው። ይህ የምግብ ማምረቻ ተቋም የተገነባው በ11500 ካሬ ሜትር ላይ ነው። ከ5 ዓመት ከነበረው ህንፃ በ3 እጥፍ የሚበልጥ ከግማሽ ኪሎ ሜትር ቀጥታ የአየር መንገድ መዳረሻና በተመሳሳይ ጊዜ የሚሄዱ 20 የጭነት መተላለፊያዎች አሉት። ውስጥ ላይ 7 ልዩ ልዩ ክፍሎች በትይዩ ይሰራሉ። የምግብ ማምረቻ፣ ኦፕሬሽኖች፣ ግዥ፣ የጥራት አስተዳደር፣ ራውት ኬተሪንግ፣ ጥገና እና ፋይናንስን አካቷል። የማዘጋጃ ምድጃዎች የክፍሎቹን መጠን ያክላሉ። ማቀዝቀዣዎች በቀን ለ24 ሰዓት ይሰራሉ። በመቶዎች የሚቆጠሩ የማብሰያ ቦታዎች፣ እያንዳንዳቸው ማብሰያዎች በአንድ ተግባር ላይ ያተኮሩ ናቸው። የቢዝነስ ክላስ ምግቦች በአንድ ክፍል፣ ኢኮኖሚ ክላስ ምግቦች በሌላ ክፍል። የልዩ ተመጋቢዎች ምግብ ሙሉ በሙሉ የተለዩ ናቸው። ለሐላልና ኮሸር ምግቦችም የተዘጋጁ ኩሽናዎች አሉት። ከ5 ዓመታት በፊት ይህ ኩሽና በቀን ከ20 እስከ 25 የሚደርሱ ምግቦችን ያመርት ነበር። ከዚያም የኢትዮጵያ አየር መንገድ ማደጉን ቀጥሏል። አዳዲስ መስመሮች፣ አዳዲስ አውሮፕላኖች እና አዳዲስ ተሳፋሪዎች። ዛሬ በየዕለቱ የሚያመርተው 100,000 ምግቦች ደርሷል። 5 እጥፍ ጭማሪ ማለት ነው በ5 ዓመታት ውስጥ ብቻ። ይህ ምን ማለት እንደሆነ አስቡት። አብዛኞቹ ኩባንያዎች 5 እጥፍ ለማደግ 10 ዓመታትን ይወስድባቸዋል። የኢትዮጵያ አየር መንገድ ግን በ5 ዓመት ውስጥ ነው ያሳካው። እናም አያቆምም። በየዓመቱ ከ8 እስከ 11 በመቶ የተሳፋሪዎች እድገት እንደሚኖረው ይገመታል። በኢትዮጵያ አየር መንገድ በረራ ላይ የምትበሉት ምግብ በአውሮፕላን ውስጥ የበሰለ አይደለም፣ እዚሁ በመሬት ላይ የበሰለ ነው። ከመሳፈሮ ከሰዓታት በፊት ምግቦቹ መሬት ላይ የሚበስሉት 90 በመቶ ብቻ ነው። የመጨረሻው 10 በመቶ የሚሆነው የበረራ አስተናጋጆች በአውሮፕላን ላይ እንደገና ሲያሞቋቸው ነው። ነገር ግን ፈተናው እዚህ ላይ ነው። ከተዘጋጁ በኋላ እያንዳንዱ ምግብ ከምድጃው ወደ ማቀዝቀዣው ክፍል በ90 ደቂቃ ውስጥ መሄድ አለበት። ከባክቴሪያ እድገት ጋር የሚደረግ ውድድር ነው። 90 ደቂቃዎች ከሞቃት ምድጃ እስከ ማቀዝቀዣ ክፍል ረጅም ጊዜ የሚወስድ ምግቡ የደህንነት ፍተሻውን አያልፍም። ለዚህም ነው የኢትዮጵያ አየር መንገድ የምግብ አቅርቦት በኤችኤሲሲፒ የሚሰራው። በዓለም ላይ ከፍተኛው የዓለም አቀፍ የምግብ ደህንነት አስተዳደር። በየቀኑ እያንዳንዱ ምግብ ይፈተሻል፣ ይረጋገጣል። በ2025 የኢትዮጵያ አየር መንገድ በአፍሪካ ውስጥ ምርጥ የቢዝነስ ክላስ የምግብ ዝግጅት ሽልማትን አሸንፏል። አሁን ከ100 በላይ ሀገሮች ለመጡ ተሳፋሪዎች በ35,000 ጫማ ከፍታ ላይ የኢትዮጵያን ባህል በዓለም ዙሪያ ይዞ እየበረረ ነው። በሚሊዮኖች ለሚቆጠሩ ዓለም አቀፍ ተጓዦች የኢትዮጵያ ምግብ ለመጀመሪያ ጊዜ የሚያጣጥሙት በኢትዮጵያ አየር መንገድ በረራ ላይ ነው። ነገር ግን ምግቡን ማብሰል ግማሽ ፈተና ብቻ ነው። ሌላኛው ወደ ትክክለኛው አውሮፕላን ማድረስ ነው። በትክክለኛው ሰዓት ወደ ትክክለኛው መግቢያ። 25 ተሽከርካሪዎችን የያዘ 16 ማቀዝቀዣ ያላቸው የጭነት መኪኖች፣ 4 ማቀዝቀዣ የሌላቸው የጭነት መኪኖች እና 5 ትናንሽ ቫኖች ምግቦቹን ከኩሽና በቀጥታ ማኮኮቢያ ወዳለው አውሮፕላን ያጓጉዛሉ። በአማካይ ከ125 በላይ በረራዎች በየቀኑ ያስተናግዳል። 125 በረራዎች። እያንዳንዱ የተለያየ ተሳፋሪ ቁጥር አለው። የተለየ መነሻ ሰዓቶች፣ የተለያየ መዳረሻዎች፣ የተለያየ ምግብ ፍላጎቶች እና እያንዳንዱ ምግብ በትክክለኛው አውሮፕላን ላይ መሆን አለበት በሩ ከመዘጋቱ በፊት። ምክንያቱም ያ በር አንዴ ከተዘጋ ወደ ኋላ መመለስ የለም። የኢትዮጵያ አየር መንገድ በ1945 ተመሰረተ። በአንድ በተበደረ አውሮፕላን፣ አንድ መዳረሻ፣ ጥቂት ተሳፋሪዎች። ከ80 ዓመት በኋላ የምግብ አቅርቦት ክፍሉ ብቻ በቀን ለ125 በረራዎች ያቀርባል። 100,000 ምግቦችን ያመርታል። እናም በ5 ዓመታት ውስጥ 5 ጊዜ አድጓል። ይህ ኩሽና ተሳፋሪዎችን ብቻ አይደለም የሚመገበው፣ የኢትዮጵያን ኢኮኖሚም እየመገበ ነው። የተሳፋሪዎች ቁጥር በየዓመቱ ከ8 እስከ 11 በመቶ እያደገ በመምጣቱ ዕለታዊ የምግብ ምርት ማደጉን ቀጥሏል። የኢትዮጵያ አየር መንገድ የምግብ አቅርቦት በአፍሪካ አዳዲስ ቅርንጫፎችን ለመክፈት አቅዷል። በመላው አህጉር ቁጥር 1 የምግብ አቅራቢ ለመሆን። ለኢትዮጵያ አየር መንገድ በረራዎች ብቻ አይደለም፣ ለሌሎች አፍሪካ አየር መንገዶች፣ ለቻርተር አውሮፕላኖች፣ በአህጉሪቱ ላሉ ለቪአይፒ ስራዎች። ኢመረተስ በዓለም ዙሪያ 100 አየር መንገዶችን የሚያገለግል የምግብ አቅርቦት ግዛት ገንብታለች። የኢትዮጵያ አየር መንገድ ተመሳሳይ ራዕይ እየገነባ ነው። በኢትዮጵያ አየር መንገድ ላይ በልተህ ታውቃለህ? የምትወደው ምግብስ ምን ነበር? ኮሜንት ያደርጉልን።